እንደዚህ ይላሉ ስራቸው ስለሆነ በነጠላ እንደዚህ ይላሉ እያንዳንዷ እሺ እንደ ቀላል ነገር በቃ just ሰውን አገኘከው ጨበጥከው ሻይ ቡና አልከው ተለያየው ልክ እንደዛ እንደውም እሱ ሻይ ቡና ለማለት እንኳን ገንዘብ ያስፈልጋል እኔ እንደ አራዊት በየዛፉ በየምኑ እንደ ዘመናዊነት በየመኪናው በቃ እንደዛ ነው ፈልገው ይሄ ነው የምትፈልገው አዎ እዚህ ውስጥ አንተ ምን አገባህ እንዴት ምን አገባክ ዋናው ዓላማችን ሰውን ከነዚህ ማለያየት ነው አንድ በሚቀጥለው ደግሞ ለኛ ተገዢ ማድረግ ሁለት የሰው ልጅ እኮ በዝሙት ከተያዘ ሁሉም ነገር ነው የሚጥለው አታውቅም ምኑን ይጥላል ዝናውንም ክብሩንም ማረጉንም ምኑንም everything ቀፎ ነው የሚቀረው ቀፎ እስቲ የዝሙት ችግር ያለበት ሰው ቤት እንኳን ኖሮት አይተህ ታውቃለህ ትዳር የለ እሱን አላጠናው ኑሮ የለ ገንዘብ የለ ባክህ ታውቃለህ ዝም ብለህ ነው አንተ እኔን የምታስለፈልፈው ታውቃለህ እኔም ብለህ አንተ እዚህ እንዲህ አይነት ጥናት ውስጥ አንተ ምን አገባህ እንዴ አጠናለሁ አንተ እንዴት አድርጌ ህዝቤን አድናለሁ እንዴት አድርጎ ከንጩሩ እንዴት እየተጫወተባቸው ነው ብለህ አይደል እንዴ እየተንበረከክ እዚህ እየለመንክ የምታድረው ታዲያ በቃ እኔ ደግሞ እንዴት አድርጌ ነው ይሄንን ህዝብ ምጋልበው እንዴት አድርጌ ነው ከፈጣሪው ማለያየው ጭራሽ ለሰከንድ ይሄ ፈጣሪ እንዳለ ያውቃል ፈጣሪን ማሳት ነው እኔ ግን ጭራሽ ፈጣሪ እንዳለ እንዲረሱ ነው ማረጋው አንተ ደግሞ እንዲረሱ ይሄ ገና መመራመር ነው ለምን እንትን ካለ ከቼጉቬራ ይሻላል ከፈጣሪ ምናምን ቼጉቬራ ይሻላል ምናምን አንተ ሰይጣን ነው አንቺ ልጅቷ አይደለችም እኮ የምታወራው እኔ ምን አውቃለሁ ታዲያ አልተወረም አልኩክ እኮ ይሄ እኛ እንደዚህ እንዲህ ተደርጎ የተለቀቀን ዝርት ታውቃለህ እንደዛ የኛው ትውልድ እንዴት ነው እንደው ባምል ከቀድሞ የአባቶቻችንን ታውቃለህ ለመሆኑ ድሮቹ አውቃለሁ የዛኔ እኮ ያልተስፋፋ ነው አቅም ስለሌለን ነው እንጂ ሳንኖር ቀርተን መሰለክ እንዴ ድሮ አዎ አለን ወደዛ ወደ ሀገራችን ወደሚቀበሉን ነበር እኔ ዛኔ ወደሚያዘንጡን አሁን ወደዚህ መጣችሁ አሁንማ ተበለጠን እንጂ ቀድሞ እንደውም አውቆ ይጠብቀናል ለዛ ትንሽ መንገዱን ወይ ዝና ወይ ገንዘብ ወይ የሆነች ነገር ጣል ማድረግ ነው እንጂ አሁን ኦሬዲ ጥበቡን አውቆታል ሰው ይሄን ትምህርት ተምሮ የቀየረ ካልሆነ በስተቀር አለ ቢያንስ ስዕሉ አይጠፋም ምኑ ላይ ሞባይሉ ላይ ይሄ እንዲህ አይነቱ ነገር ያንተ ያቸው እስቲ ሌላ ትምህርት ስታስተምር እንደዚህ ነው እንደዚህ ያሉ እያንዳንዷ እንደዚህ ጥግ ይዘው ሳቅ እያንዳንድሽ ጉድሽ ስለሆነ ይኸውልህ በነጠላ እንደዚህ የኔም ጉድ ነው ይላሉ አሁን እንዴት ሆኑ እንደዚህ ፓፓራዚ መስለው እንደዚህ ይኸው ምንድን ነው ፓፓራዚ ምንድን ነው ፎቶ ምናምን የሚያነሳው ተደብቆ የሰዎችን ሚስጥር እንትን የሚለው ይኸው እንደዚህ አሁን ግማሿ ደግሞ ትሄድና ታያለች እንዲህ እኮ ነው የምናረጋቸው ሴክስ ፊልም እናሳያቸውና ልክ እንደዛ አይነቱን ሰው ድሪም እንዲያረጉ እናረጋለን አይነ ጥላው ምኑ ሲጫወትበት መንፈስ መሆኑን አያውቅም እሱ ደግሞ ልጅነቱ ልጅ የምታውቀው አንተ ነው የምታውቀው ልጅ አታውቅም ሌላ ድርጅት አለ ሌላ ዓለም አለ ሰው የሚያንቀሳቅሰው ሳይሆን መናፍስት የሚያንቀሳቅሱት ዓለም አለ ግን በጣም የሚገርመው ግን ከኢኮኖሚና ከስነ ልቦና ጋር ተያይዞ መራመድ መቻሉ ነው ሁሉንም አይነት መንገዶችን ተቆጣጥሮ መርቶ ጥፋቱን አስተካክሎ ግቡ ላይ ሲደርስ ይፎክርብሃል በጣም አደገኛው ደግሞ ባህሪው ይሄ ነው በደንብ መሸነፍህን ሲያቅ ያኔ ይፎክራል አንበሳ ይሆናል ያሮጊት ምናምን ደግሞ አልወድም ያሮጊት ምናምን ቋቋት ያም ሽማግሌ ምናምን አልወድም ምንድነው አሮጊትም ያሮጊት ምናምን እንዳንተ ሁለት ጸጉር ያወጣ ምናምን አይመቸኝም ታዲያ ምንድነው የሚመችህ ከእንትን እንኳን ከፍየል ነው ከበግ ውዱ ምንድነው በከል አይደል ኧረ በከል አላ የሚባሉት ትንንሾቹ ጠቦቶቹ በከል ወይ እንደዛ ነው አዳሜ ስትቀሚ ጫታ ቀንበጣ አይደል የምትመችሽ እንደዛኛም ደግሞ ስንመለመን ጩጬው ሰውነታቸው ወንድ ቢነካቸው የሚፈርጡ የሚመስሉትን 12 13 11 እስከ 15 ምን መለምለው እስከ
ከ15 ዓመት እሱንና ቆንጆዎቹን ነው። ከዛ በኋላ አዳሜ በሙቪ እሱን እንለቅለታለን፣ በፊልም እሱን ያይና እንደሱ አይነት ሰው ሚስቱ ከየት መታ ደስ ትለዋለች። ከዛ በኋላ ቆይንም አፍንጫ ቆራጣስ እንደ ደፍጠጥ ያለስ እንደሱ ደግሞ ከሆነ ሰውነቷ በጣም የሚያምር እንደዚህ ቅርጽ እናደርገዋለን። ሰውነቷ እንደዛ ከሆነች በጣም ቆራጣ ምናምን አሁን ችግር የለም፣ ጸጉሩም ይቀጥላል። ይሄ እቺ እኮ ምን ጥቅማ ይሄ ቅንድቧ እንኳን አልተቀነደበም እኮ ብርቋ እኮ ነው። አትቀነደብማ ምን ታደርግልኛለች እቺ? ተቀንድባ አታውቅም። ይኸውልህ መቀንደብ እንኳን ብርቋ ነው፣ አትፈልግም። አንተ እያለህም አልገዛሃትም እኮ እንዴ! ስንት ጊዜ ጸጉር ቤት እየሰራት ኧረ በእናትሽን ቀንድብሽ ትንሽ ከስር እናንሳሽ ትላለች። ኪሳራ በቃ ለምን ገባ ታዲያ? ይሄን ምንም የማታደርግ እኮ ሳያት በቃ ቀጭንዬ ናት፣ ቆንጅዬ ናት፣ በጣም ታምራለች። ለዛ በቃችን ትንሽ ብቻ ማድረግ ነው ብዬ ትንሽ መንገድ ማሳየት ነው ብዬ ገባው። እሺ በቃ ግን አልሆነም። ማነው ስምህ ማን ነው የምትለው? እኔ ኢንተርናሽናል ሴክስ ኦርጋናይዜሽን ለሱ መመለመል ኢንተርናሽናል የዝሙት መንፈስ ነኝ። መንፈስ ነኝ እንዴ? መንፈስ ነኝ። አንተ እዚህ ውስጥ ምን አገባህ? አንተ እኮ መንፈስ ነው። ኧረ ተው ይሄ ህዝብ አይማርብኝ። ስራውን እኮ ነው የምነግረው። ለምን ይማርብኛል? ስራው እኮ ነው። ምን ስራውን አይመረምርም? ለምን በእኔ እንዲህ መቀለጃ ታደርገኛለህ እንዴ? እኔ ነኝ ማሽከረክረው፣ እኔ ነኝ ዋናው መንፈስ ነኝ፣ እኔ ነኝ እንደዚህ ማደርገው አልኩህ እንዴ። ህግ ሳያውቅህ? ኧረ የምን ህግ ነው? ህግ አውጪው ራሱ የኛ እንትን ነው እባክህ። አሁን አልሰማህም እንዴ? ወንድ ለወንድ ይጋባ፣ ሴት ለሴት ይጋባ፣ ካልፈቀዳችሁ እርዳታ እናቆማለን፣ እንደዚህ ካልሆነ ምናምን እያለን ሽብር ስንፈጥራት እኛ ዓለምን መቆጣጠር በዝሙት ስር ማዋል ነው አላማችን። ይሄ ነው በቃ። ከምኑም በላይ ልጅ ብትወልድስ? ሲጀመር እኛ ልጅ ምናምን የሚያስብ ሰው አንፈልግም። ይሄ ወልዶ ምናምን እንደዚህ እናት ምናምን አንፈልግም። ያዛ ጸዳ ብሎ ፏቋ ቅንብር ብሎ የሚኖር ሰው ነው። እንዴት ነው ፏቋ ቅንብር? በቃ ፋሽኑን ስንይዝ ላሳይክ። ፋሽኑን ስንይዝ እንግዲህ እንላለን። ከዛ ትመለመላለች። ከዛም እኮ ትመለመላለች። ነገርኩ ቅድም። ፋሽኑንም ፊልሙንም ገበያውንም እናስይዘው፣ ሰውነታቸውን የምንቀርጸው በፋሽኑ የምንመጣው ምንለው ለእኛ እንዲመቹልን ነው አልኩክ። እሺ እንዴት ነው አካሄዱ? እሱን ብቻ አላሳየኸኝም። በአንተ አካሄድ ሞዴል እኮ አይጠፋም እዚህ ውስጥ። ለምን አጠራም? ሞዴል አይጠፋም እዚህ ውስጥ የመለመል ነው። እሺ እንደዚህ ውረድ። ይሄ ምንድን ነው? ውዝ ውስጥ ታዲያ ምን ይጠቅማል? ዋናው ውዝዋዜው ነው። እንቅስቃሴውማ እንደዚህ እያሉ መሄድ አይቻልም እንዴ? እና ታዲያ ዋናው እንቅስቃሴ ወዝወዙ ነው። ወዝወዙ ነገሩ ዳሌ ጡት ምናምን እንደዚህ ማለቱ ነው ዋናው አልኩክ። ትርኢት ነው እሱ። እና ታዲያ ካልሆነማ እርምጃማ ከሆነ የነጠላም ለብሶ እንዲህ የሚለው እርምጃ ነው። እና ታዲያ ለየት የሚለው በምንድን ነው? ለየት የሚለው እንቅስቃሴ አለው። ወደ ሴክስ ሰውን የሚጋብዝ አይነት ሙቭመንት አለው። ለዛ እሱን አስተያየትም አለው እንደዚህ ምናምን እንደዚህ። ለዛ እሱን እያደረጉ ሰውን አትራክት ማድረግ ነው። ሞዴሏንም እኮ ይባላል። እሱም የሚገባ አንደኛው ክፍል ነው። እኛ ነገርኩ ከስንት ሰው እንድች ወይ እንደዚች አልሰራም ብሎ ይቀራል፣ ወይ ከስንት ሰው አንድ ነው እንደዚህ በእንትን ሳይሄድ። በሌጀንድ ጊዜያችን ጨረስን እኮ። ይሄ ሌጀንድ ነው። አፈ ታሪክ አንተ ነህ። እኔ ነኝ ጥበቡን ይዤ እኮ ሰውን የተቆጣጠርኩት። ተቆጣጠርኳል። ይሄ ዝም ብሎ እንትን ነው ቁጭ ብሎ ይሄ እኮ ቢያንስ ትንሽ አወቅን። ቅድም አላየከው አልገባ ብሎት ትንሽ አወቅን የሚሉትን ነው እና መቀበል የሚችሉትን ትንሽ ለእግዚአብሔር እንዲህ የሚሉ ነጠላ የለበሱትንስ እንደው ነጠላ ለብሰው ነጠላ መጀመሪያ ነጠላውን ማሰቀል ነው። ነጠላውን ማሰቀል ነው መጀመሪያ። ነጠላው ሳይሰቀልማ እንዴት ይሆናል? አይሆንም። ግን እሷ እዚህ ውስጥ አንተ በምትፈልገው መንገድ አልተቀረጸችልህም። ስንት ዓመት ደከምክ ውስጥ? ሆነ 8 ዓመት። አሁንማ ባሰብኝ እንጂ ድሮ ዝም ነበር፣ አታውቀኝም። በቃ ጸጥ ነው። አሁን ወቀጣ ነው። ስንት ናችሁ ጠቅላላ? 80 ሺህ ነን። አሁን 80 ሺህ ነን። 80 ሺህ ምን ሰይጣን አገር መተትም የቀረናል። እኔ ጭንቅላት መተት፣ የእድል መተት። ባልተመርከክ ና አንተ ቶሎ ቆሸና ራምባ እዚህ ግባ።
እንግዲህ የዚህ የመናፍስቱ ዓለም ውጊያ ይህን ይመስላል። ቅድም እንደተማርነው በእግዚአብሔር መንፈስ መቆም ካልቻል እንዲህ አይነት ጠላቶች ህይወታችንን ያስቸግራሉ። አኗኗራችንን ሁሉ ጉድ ሰራን። አሁንማ አስተማርከው